አርቲስት ሰራዊት ፍቅሬ ይገረም ደጀኔና ቲክቶከሩ መንሱር ጀማልን ጨምሮ ሌሎችም ታዋቂ 6 ሰዎች በቁጥጥር ስር ውለዋል። እነዚህ አርቲስቶች ለምንድነው በቁጥጥር ስር ያሉት? ወደፊት እሱን በቪዲዮ የማሳያችሁ ይሆናል። ሌላኛው ጉዳያችን ደግሞ እንግዲህ ጋዜጠኛ አሉላ ፍሬውን ይመለከታል። ጋዜጠኛ አሉላ ፍሬው ከስራ ታግዷል። ከሲዲ ስፖርት ወደ ስቱዲዮም እንዳይገባ ተከልክሏል ማለት ነው። ለምን ተከለከለና እንዲሁስ ደግሞ በቀጣይ የሱ የስራ ሁኔታ በምን ጉዳይ ይቀጥላል የሚለውን የምንመለከት ይሆናል። ሰላም የዩቲዩብ ተከታታዮቼ፣ ዛሬ እንግዲህ በሳምንቱ መነጋገር የሆኑትን እነዚህን ሁለት ጉዳዮች ወደ እናንተ ይዤላችሁ መጥቻለሁ። በቪዲዮ ጭምር ማብራሪያውን መነግራችሁ ይሆናል፣ ማሳያችሁ ይሆናል ማለት ነው። እናንተ ደግሞ እንግዲህ ቪዲዮውን እስከ መጨረሻ ድረስ መመልከትና ቪዲዮውንም ላይክ እንዲሁም ደግሞ ለጓደኞቻችሁም ሼር ማድረግ እንዲሁም ደግሞ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። አሁን በቀጥታ ወደ ጉዳያችን ስንሄድ የመጀመሪያው ጉዳያችን የሚሆነው እንግዲህ የአርቲስቶቹ ጉዳይ ነው የሚሆነው። አርቲስቶቹ እንግዲህ በቁጥጥር ስር ውለዋል። ለምን በቁጥጥር ስር ውለዋል ከተባለ ደግሞ እንግዲህ ከዚህ በፊት እንደሚታወቀው እነዚህ አርቲስቶች ማለት ነው የፊንቴክ ኢንቨስትመንት ግሩፕን ማስታወቂያ ሰርቶ ነበር። ፊንቴክ ኢንቨስትመንት ግሩፕ ማለት ከውጪ መኪናዎችን የሚያስመጣ ግሩፕ ነው። ለዚህ ድርጅት ማስታወቂያ ሰርቶ ነበር። ነገር ግን አጭበርባሪ እንደሆኑ ተደርሶበት እነዚህ ፊንቴክ ኢንቨስትመንት ግሩፕ ብዙ ሰዎችን ብራችን ተበልተናል በማለት ለፖሊስ አመልክቶ ነበረ። በእነዚህ ሰዎችም ላይ ደግሞ እንግዲህ በአርቲስቶቹ ላይ እግር ተጥሎባቸው ነበረ፣ ገንዘባቸውንና የባንክ አካውንታቸውን እንዳያንቀሳቀሱ ማለት ነው። ከዛ በኋላ ግን ከጥቂት ቀናት በፊት ደግሞ እግዱ ተነስቶላቸው የነበረ ቢሆንም አሁን ላይ ግን እንግዲህ በትናንትናው ዕለት በቁጥጥር ስር ውለው ነበረ። በቁጥጥር ስር በዋሉበት ወቅትም እንግዲህ ደግሞ የተለያዩ ግርግሮችም ተነስተው ነበር። ነገር ግን እነሱ ለሚዲያ ስለማይመጡን ቪዲዮውን አላሳያችሁም አሁን ላይ። ነገር ግን እንግዲህ እስኪ አንድ ቪዲዮ አሳይቻችሁ ልመለስ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣችኋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምፃቸውን ሲያሰሙ ነበረ። ይህንንም በዘሐበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክቶከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክቶከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬ ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዘሐበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራች። ነገር ግን ፖሊስ ጠበቋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዘሐበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። እንደሰማችሁት ነው እንግዲህ እና እንደተባለው ማለት ነው በፊንቴክ ኢንቨስትመንት ግሩፕ ብራችንን ተበልተናል ያሉ ግለሰቦች ሰላማዊ ሰልፍ ጭምር ወጥተው ነበር የጠየቁት ማለት ነው። በዚህ መሰረት ደግሞ እነዚህ ድርጅቱን ሲያስተዋውቁ የነበሩና የድርጅቱ ብራንድ አምባሳደርም ጭምር ተደርገው የተመረጡ ሰዎች ናቸው። እነ አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ፣ ዳንኤል ተገኝ እንዲሁም ደግሞ ቲክቶከሩ መንሱር ጀማልና የእርዳታ ድርጅት አለኝ ያለው ግለሰብ ማለት ነው ወንድም ካሊድ ብዙ የሰብአዊ እርዳታዎችንም ሲሰራ የምናውቀዋለን። በተለይ በሶሻል ሚዲያዎችን በተለያዩ በኩል የምናውቀው ሰው ነው ወንድም ካሊድ ማለት ነው። ነገር ግን አሁን ላይ እነዚህኞቹ ሰዎች አሁን በቁጥጥር ስር ይገኛሉ። በቀጣይስ ደግሞ ምን ይሆናል የሚለውን ደግሞ የምንመለከት ይሆናል። ከዚህ በፊት እንዳልኳችሁ እንግዲህ እግድም ተጥሎባቸው ነበር፣ ገንዘባቸው ምናምን እንዳንቀሳቀሱ። አሁን ግን እግዱ ተነስቶላቸው ነበር። አሁን ላይ ደግሞ እንግዲህ በሱ ብቻም ሳያበቃ ወደ እስርም ወርደዋል ማለት ነው። ቀጣይስ ደግሞ እንግዲህ በምን መልኩ ይፈታሉ፣ የነሱ ጉዳይ ከምን ይቀጥላል የሚለውን የምንመለከት ነው። ሌላ ቪዲዮ ደግሞ ከዚሁ ጋር የተያዘ ሌላ ቪዲዮ አለ፣ እሱን ላሳያችሁ። እንደ ሰራዊት ፍቅሬ በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም አርቲስቶች፣ ታዋቂ ግለሰቦች ካሁን በኋላ ማስታወቂያ ስትሰሩ ይሄንን ህግ የኢትዮጵያን ህግ ማወቅ አለባችሁ። እስከ መጨረሻው ተከታተሉት፣ ይጠቅማችኋል። ማስታወቂያ ለምትሰሩ፣ ለምታስተዋውቁ፣ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል።
ከባድ መረጃ ነው። በኢትዮጵያ ሕግ ማስታወቂያን የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁ ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759 ህዝባር 2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪ ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና በማስታወቂያ አሰራጩ ማለትም ሚዲያው ፍቃድ እንደተሰራጨ ተቆጥሮ በህግ ጠያቂ ይሆናሉ። ይህ ማለት ማጭበርበሩ ሲከሰት ኩባንያው ብቻ ሳይሆን ህዝብን እንዲያምን አድርገው ማስታወቂያ የሰሩት አርቲስቶችና ያስተላለፉት ሚዲያዎች ጭምር በህግ ፊት የጋራ ጠያቂነት አለባቸው ማለት ነው። ሶስተኛው ሐሰተኛና አሳች ማስታወቂያ ነው። በሌላ በኩል የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ሸማቹን የሚያሳስቱ የንግድ ድርጊቶችን በጥብቅ ይከለክላል። የአንድን ዕቃ ትክክለኛ ዋጋ መደበቅ፣ ለምሳሌ ታክስና ኢንሹራንስን ደብቆ 950 ሺህ ብር ብቻ ነው ማለት የሌለን የአቅርቦት ጊዜ አጋኖ መናገርና በተጠቃሚ ላይ የኢኮኖሚ ጉዳት የሚያደርሱ አሳሳች ማስታወቂያዎችን መስራት በህግ የሚያስቀጣ ወንጀል ነው። አስተዋቂዎቹ በማጭበርበር በቀጥታ ተሳትፎ ባይኖራቸው እንኳን ኃላፊነታቸውን በአግባቡ ባለመውጣታቸው ማለትም በቸልተኝነት በህዝብ ላይ ለደረሰው የገንዘብ ኪሳራ ተጠያቂ ሊሆኑ ይችላሉ። ሸማቾች የተታለሉት የእነሱን ዝናና ማረጋገጫ አምነው በመሆኑ ተጎጂዎች ካሳ የመጠየቅ መብት አላቸው። እንደተመለከታችሁት ይህ ደግሞ የሚያሳየው እንግዲህ እነዚህ አርቲስቶቹና ቲክቶከሮቹ ማለት ነው በምን መልኩ ነው ተጠያቂ የሚሆነው የሚለው የሚያሳየው የመጀመሪያው እንግዲህ እንደተባለው ትክክለኛቱን ሳያረጋግጡ ማስታወቂያ መስራት ነው። ብዙ ሰዎች እንግዲህ በተለይ ደግሞ ቲክቶክ ላይ በአሁኑ ሰዓት ያሉ ሰዎች ማስታወቂያ ሲሰሩ የተሸወዱበት ያለው ነገር ነው። ከዚህ በፊትም እንግዲህ እንደምናስታውሰው ሙሴ ሰለሞን ለአንድ ኮንሰልታንሲ ድርጅት ማስታወቂያ ሰርቶ ነበረ። ነገር ግን በዚሁ እንደዚሁ ሐሰተኛ ሆኖ ማለት ነው እሱም በቁጥጥር ስር በፖሊስ ታስሮ ማለት ነው ከአንድ ወር በላይ በስራት ጊዜውን አሳልፎ ነበረ። አሁን ደግሞ እንግዲህ እነዚሁ አርቲስቶች በተመሳሳይ ጉዳይ ማለት ነው በሌላ መልኩ በሌላ ጉዳዩን ቀይሮ እንግዲህ አሁን ደግሞ በቁጥጥር ስር ውለዋል ማለት ነው እንደምንመለከተው ከዛ በፊት። ስለዚህ ትክክለኛነቱን ማረጋገጥ አስፈላጊ ነው ማለት ነው። ሌላኛው ደግሞ የማስታወቂያውን ትክክለኛነትን ማረጋገጥ ተገቢ ነው። እንደተባለው እዚህ ጋር እንግዲህ 950 ሺህ ብር ብቻ ነው ተከፍላላችሁ የተባለው ነበረ። ነገር ግን የታክስ አለ፣ ሌሎች ተጨማሪ ወጪዎች አሉ። ስለዚህ እነዚህን አሳሳች ጉዳዮችንም አጣርቶ ትክክለኛውን ማስታወቂያ መስራት ተገቢ እንደሆነ ይገልጻል። ህጉም ስለሚገልጽ በዛ መሰረት መስራት ተገቢ ነው። ለቀጣዩ ጊዜ ለሌሎችም ቲክቶከሮችና ማስታወቂያ ለሚሰሩ እንዲሁም ደግሞ ብራንድ አምባሳደር ለሚሆኑ ሰዎች ይህ ከዚህ ትምህርት መውሰድ አስፈላጊ ነው ብዬ አስባለሁ። የእነዚህ አርቲስቶች ጉዳይ በቀጣይ ምን ይሆናል የሚለውን ደግሞ የምንመለከት ይሆናል። ለአዳዲስ መረጃዎች ሲኖሩ ደግሞ እንደዚህ የማደርሳችሁ ይሆናል። አሁን ደግሞ ወደ ሌላኛው ጉዳያችን ስንሄድ ማለት ነው ሌላኛው ጉዳያችን የሚሆነው እንግዲህ የጋዜጠኛ አሉላ ፍሬው ጉዳይ ነው የሚሆነው። ጋዜጠኛ አሉላ ፍሬውን እንግዲህ ብዙዎቻችን እናውቃለን። በሲዲ ስፖርት ላይ በተንታኝነት የሚሰራ ጋዜጠኛ ነው። ከዛ በፊት ደግሞ በኤንቢሲ ቲቪ ላይ እንዲሁ በጋዜጠኝነት ያገለግል ነበር። አሁን ላይ ደግሞ በዋናነት ስራው እንግዲህ ሲዲ ስፖርት ማለት ነው ትርታ ኤፍኤም 97.6 ላይ በትርታ ኤፍኤም ሲዲ ስፖርት
ተንታኝ ሆኖ ያገለግላል እዛ ላይ ማለት ነው። ነገር ግን በተለያዩ ውዝግቦች ሲነሱበት ነበር። የተለያዩ ከአርሰናል ደጋፊዎች ከተለያዩ ብቻ በብዙ መልኩ ውዝግቦች ሲነሱበት ነው የምናውቀው አሉላ ፍሬውን። አሁን ደግሞ እንግዲህ ከስራ ታግዷል፣ በይፋ ከስራ ታግዷል። ለምንድነው ከስራ የታገደው ከተባለ እንግዲህ ከዚህ በፊት በማንቸስተር ዩናይትድ ከኤቨርተን ባደረጉት ጨዋታ ላይ ላይቭ ስትሪም እያስተላለፉ በነበረበት ሰዓት ላይ እንግዲህ ከአድማጭ በተነሳለ ጥያቄ ከአድማጭ ነው በእርግጥ ጥያቄው የተነሳው ራሱ በኢንዴሽናል ያስቡ የተናገሩ ነገር አይደለም። ከአድማጭ በተነሳ ጥያቄ እንግዲህ ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ያልሆነች ሴት አላገባም ብሎ ተናግሮ እንግዲህ ይህ ንግግሩ የጥላቻ ንግግር ነው ከሃይማኖት ጋር ምናምን ነገር በተገናኘ እንግዲህ የኢትዮጵያ መገናኛ ብዙሃን ካውንስል ማብራሪያ እንዲሰጥም ጭምር በደብዳቤም ጭምር ጠይቆት ነበረ። ከዛ በኋላ እንግዲህ አሁን ደግሞ ወደ ስራም ሊገባ ባሰበበት ሰዓትም እንደታገደም ተናግሯል። ከዛ በፊት ግን እስኪ አንድ ቪዲዮ ላሳያችሁ እሱን በተመለከተ። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት እና እዚህ ጋር እንዳለው ማለት ነው እሱም እንደተናገረው እንግዲህ ክስ ተከሷል። የኢትዮጵያ መገናኛ ብዙሃን ካውንስል ማለት ነው ክስ ከሶታል። ጉዳዩን እንዲያብራራ ነው ክሱ እንጂ ክስ ኖርማሊ ክስ አይደለም። ጉዳዩን ግን ምን እንደተፈጠረ በሰዓቱ ያለውን ነገር እንዲያብራራ በደብዳቤ ጭምር የኢትዮጵያ መገናኛ ብዙሃን ካውንስል ደብዳቤ አሉላ ፍሬው አድርሶት ነበረ። ነገር ግን ከዛ በኋላ እንግዲህ አሉላ ፍሬው የሱ ምላሽም አልተገለጸም ነበር። ይህ በእንዲህ እንዳለ ግን እንግዲህ በትናንትናው ዕለት ወደ ስቱዲዮ ለስራ ወደ ስቱዲዮ ለመግባት ባሰበበት ሰዓት እንግዲህ ወደዛ መግባት እንዳልቻለና በጥበቃ እንደተከለከለ ነው የተገለጸው። የአሉላ ፍሬው ወደ ስቱዲዮ መግባት እንዳይችል ማለት ነው። የሱ ቪዲዮ ደግሞ እንግዲህ ላሳያችሁ ራሱ ከአንደበቱ የተናገረውን። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ ላልተነትን ላልዘግብ እገደዳለሁ። እንደተመለከታችሁት እንግዲህ ከስራ መታገዱን ራሱ በራሱ በአንደበቱ የተናገረው በራሱ የቲክቶክ ፔጅ ላይ ነው ይህንን ቪዲዮ ሰርቶ የለቀቀው ማለት ነው። ከዛ በኋላ ደግሞ እንግዲህ በዚህ ጉዳይ በተመለከተ ሲዲ ስፖርት መግለጫውን ሰጥቶ ነበር። እንግዲህ ሲዲ ስፖርትም የተለያዩ ነጥቦችን በማንሳት መግለጫውን ሰጥቷል ማለት ነው። እንግዲህ መግለጫውን ሳነብላችሁ ማለት ነው ሲዲ ስፖርትም አሉላ ፍሬው ስለተደረገው ነገር ማብራሪያ የሰጠውን ማለት ነው። የኢትዮጵያ መገናኛ ብዙሃን ካውንስል በሚል የሚጠራው ስብስብ አንድ ሰው ሀሳቡን በመግለጹ ብቻ ማብራሪያ ይሰጠኝ ብሎ መጠየቁ ራሱ ማብራሪያ የሚያስፈልገው ሆኖ አግኝተነዋል ይላል። የመጀመሪያው ይሄ ነው ማለት ነው። ደብዳቤው የተጻፈበትም አውድ ከህግና መመሪያ ይልቅ ደብዳቤው የጻፉትን ግለሰቦች ፍላጎት ብቻ ያማከለ ስለሚመስል ካውንስሉ በአስቸኳይ ለዚህ ደብዳቤው ማስተካከያ እንዲያደርግ እየጠየቅን፣ ይህ ካልሆነ ግን የግለሰቦችን ሀሳብ የመግለጽ መብት የሚጋፋ ሆኖ ስላገኘ ነው ጉዳዩን ወደ ህግ እንደምንወስደው እናሳውቃለን ይላል። ሁለተኛ ነጥባቸው ደግሞ ያነሱት እንግዲህ ባልደረባችን አሉላ ፍሬው ወደ ሬዲዮ በዛሬው ዕለት ስራውን ለመስራት በሚመጣበት ጊዜ በጥበቃ እንደተመለሰ አረጋግጠናል። ይህ ጉዳይ በህግም በሞራልም ተገቢ እንዳልሆነ ሲዲ ስፖርት አበክሮ ይገልጻል። ሲዲ ስፖርት ከትርታ ኤፍኤም ጋር ህጋዊ ውል ያለው በመውሰድ ፕሮግራሙን የሚያቀርብ ሲሆን የሲዲ ስፖርት ፕሮግራምን ለማቅረብ አሉላ ፍሬው ወደ ስቱዲዮ እንዳይገባ ለምን እንደታገደ ከሬዲዮ ጣቢያው የተሰጠን ደብዳቤ ሆነ ምክንያት የለም። ጋዜጠኛ አሉላ ፍሬው ሙሉ ከሲዲ ስፖርት ጋር ሆኖ እያለ ሲዲ ስፖርት ሳያግደው በጥበቃ ከበር መመለሱ ጥያቄ የሚያስነሳ ጉዳይ ነው። ጥፋትም ካለ መጀመሪያ ላይ ከሲዲ ስፖርት ጋር ኤዲቶሪያል ጋር በመነጋገር ማስተካከል እንጂ ለሲዲ ስፖርት ምንም አይነት ህጋዊ ደብዳቤ ሳይደርሰው አሉላን ነጥሎ ስቱዲዮ መከልከል ተገቢ እንዳልሆነ ለማሳወቅ እንወዳለን። ይህንን ትዕዛዝ የሰጡ ግለሰብም ካሉ ለተፈጠረው ስህተት አሉላን ይቅርታ በመጠየቅ የተፈጠረውን ችግር በጠረጴዛ ዙሪያ
እንዲፈታ እንጠይቃለን ይላል። ሶስተኛ ነጥባቸው ደግሞ እንግዲህ ትረታ ኤፍኤም ላይ ለቦርድ አመራርነት የሚሰሩ የሲዲ ስፖርት አዘጋጆችን በጉዳዩ ላይ ማብራሪያ የጠየቁ ሲሆን በጉዳዩ ላይ አስቸኳይ ውይይት የሚደረግ ይሆናል። በሚዲያ ሙያ ከፍተኛ ልምድ ያላቸው ፕሬዝዳንታችን አቶ አብርሃም ፍቅሩን ጨምሮ ላቅ ያለ ብቃት ያላቸው የቦርድና የማኔጅመንት አባላት ስላሉ ጉዳዩ በውይይት እንደሚፈታ አንጠራጠርም። ውጤቱንም በቀጣይ ቀናት የምናሳውቅ ይሆናል ሲዲ ስፖርት ይላል ማለት ነው። ይህ አሁን ያነበብኩላችሁ ማለት ነው ሲዲ ስፖርት በጉዳዩ ዙሪያ ያወጣው ይፋዊ መግለጫ ነው። በቀጣይስ ደግሞ ምን ይፈጠራል የሚለው የምንመለከት ይሆናል። እንግዲህ በቀጣይስ ምን ይፈጠራል ምን ይሆናል የሚለውን ደግሞ የምንመለከት ይሆናል። አዳዲስ መረጃዎችን የማድረሳችሁ ይሆናል። ለዛሬ ይዤላችሁ የቀረብኳቸው እነዚህ ሁለት ጉዳዮች እነዚህ ነበሩ። በቀጣይ ደግሞ እንግዲህ የሚኖሩ የሳምንቱን አነጋጋሪ ጉዳዮችም ይዤላችሁ የሚቀርብ ይሆናል። በእነዚህ ጉዳዮች ላይም ደግሞ እንግዲህ ሌሎች አዳዲስ መረጃዎች የሚኖሩ ከሆነ የማድረሳችሁ ይሆናል። እስከ መጨረሻው ስለተከታተላችሁ እናመሰግናለን። በጣም ሰብስክራይብ ማድረግ አይርሱ። መልካም ሳምንት